ከዛ ውጪ ይቅርታ መጠየቅ ብዙዎቹ አጥፍተውም ይቅርታ አይጠይቁም። በተቻላችሁ መጠን ይቅርታ ትልቅነት ነው። ከዛ በተረፈ ደግሞ 10 ጊዜ እንፋታ ለማለት 10 ጊዜ አሁን ትንሽ ብርጭቆ ከተሰበረ በቃ እንፋታ እኔ እናንተ እሱም ትንሽ የሆነች ነገር ኮሸካ በቃ እኔ እናንተ እንግባባ እንፋታ የሚሉ ሰዎች አሉ። ሲታዩ ቀላል ናቸው፣ በኋላ ይዘውት የሚመጡት ግን መዘዝ አለ። ይዘውት የሚመጡት መዘዝ ግን በጣም አደገኛ ነው። ከዛ ውጪ አልጋ መለየት ነው። ይሄንን አስቡበት። በተለይ እንፋታ ማለት ይቅርታ ለመጠየቅ ኃላፊነትን አለመወጣት፣ መሳደብ፣ በጸብ ሰዓት ደግሞ አደገኛ ንቀትን ማሳየት፣ እነዚህ ችግሮች እየተባባሱ አቅጣጫቸውን እየጣሱ እንደሄዱ የሚያደርግ ነው። ስለዚህ በትዳር ውስጥ ያላችሁ ሰዎች በተቻለ መጠን እነዚህ ነገር አስወግዱ። ወቀሳን፣ ጭቅጭቅን፣ ስድብን፣ ንቀትን፣ ኃላፊነት አለመወጣትን፣ ይቅርታ አለመጠየቅን፣ እንደዚሁ ደግሞ አልጋ መለየትን ይሄንን ነገር በጣም በተቻለ መጠን አስምሩበትና አለመግባባት ሲመጣ እነዚህ ነገር ላለማድረግ ራሳችሁን ወስኑ፣ ራሳችሁን ጠብቁ፣ ገድቡ።